ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁ ቤተሰቦች ሰበር መረጃዎችን ወደ እናንተ ይዤ መጥቻለሁ። ታይዋንን ቻይና መውረሯ ተሰምቷል። የታይዋን ብሔራዊ መከላከያ ሚኒስቴር በ24 ሰዓታት ውስጥ 26 ወታደራዊ አውሮፕላኖች እና 7 የባህር ኃይል መርከቦችን በደሴቲቱ ዙሪያ በማግኘቱ መጠነ ሰፊ የቻይና የአየር ኃይል እንቅስቃሴ መመለሱን ዘግቧል። እንግዲህ ይህ ሚስጥራዊ ሉል የሚባልለት ቦታ ተንታኞች በበረራዎች ውስጥ ከየካቲት መጨረሻ እስከ መጋቢት አጋማሽ ላለፉት 10 ቀናት ማለት ነው ጸጥታ ምክንያት እየተከራከሩ እንደሚገኝ ተሰምቷል። እንግዲህ የፖለቲካ ጊዜውን ስንመለከት ከቻይና ዓመታዊ 2 ክፍለ ጊዜዎች የህግ አውጪ ስብሰባ ላይ የሚገኙ ሲሆን እንግዲህ የዲፕሎማቲክ ስትራቴጂው ከመጋቢት 31 እስከ አፕሪል ወይም ሚያዝያ 2 ድረስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ቻይና በመሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ሊያደርጉት ካቀዱት ጉብኝት በፊት ውጥረቱን ለማርገብ የሚያስችል ምቅ ጥረት እየተደረገ መሆኑ ተሰምቷል። በቻይና አየር ኃይል ውስጥ ባሉት ከፍተኛ ጀነራሎች ላይ ቀጣይነት ባለው ጽዳት ምክንያት ሊከሰቱ የሚችሉ መስተጓጉሎችንም ከወዲሁ የመከላከያ በጀትና ልምምዶችንም የታይዋን ፓርላማ ለላቁ መጠላለፍ ሚሳኤሎችን ጨምሮ 9 ቢሊዮን ዶላር የአሜሪካ የጦር መሳሪያ ስምምነቶችን በቅርቡ ለመፈጸም ፈቅዷል። እንግዲህ በተመሳሳይ የታይዋን የባህር ጠረፍ ጠባቂ የቻይናን ግራጫ ዞን ስልቶችና የመሰለውን ገዳዎች ለመቋቋም የራሱን መርከቦች በማዘመን ላይ ይገኛል ሲል ግሎባል ኢንሳይት ዘግቧል። እንግዲህ መርከቦቹ በዲፕሎማሲያዊና ኢኮኖሚያዊ ዝመናዎች የፓራጓይ ግንኙነት ቻይና ከታይዋን ከተቀሩት ጥቂት ዲፕሎማሲያዊ አጋሮች አንዷ የሆነችው ፓራጓይ የፖለቲካ ሰዎች እውቅና ወደ ቤጂንግ እንዲቀየሩ ለማድረግ ጥረቷን እንደምታጠናክር ተገልጿል። እንግዲህ ሰሚ ኮንዳክተር ኢንዱስትሪው ደግሞ ታይዋን የአሜሪካ ቻይና የንግድና ቴክኖሎጂ ውጥረቶች እየተካሄደ ባለበት ወቅት የአይሲ ዲዛይን እና ቺፕ ማኒፋክቸሪንግ ሴክተሮችን እንደ ዓለም አቀፋዊ የህይወት መስመር በተለይም ለአውሮፓ ወሳኝ ቦታ ማድረጉን ቀጥሏል። እንግዲህ የኢኮኖሚ ሁኔታዎችን ስናይ ፕሬዝዳንት ላቺንግቴ የታይዋን እያደገ ያለው የኢኮኖሚ 40 ቢሊዮን ዶላር ልዩ የመከላከያ በጀት በጥሩ ሁኔታ መሸከም እንደሚችልም ተነግሯል። እንግዲህ አዳዲስ ዜና ነው። ኢራንና እስራኤል አሜሪካ የገቡበት ጦርነት ሳያልቅ ሌላው የዓለማችን ትኩሳት እየተሰማ ይገኛል። አዳዲስ መረጃዎችን ምሽቱን የሚመጡ ካሉ ወደ እናንተ በፍጥነት አደርሳለሁ። እናንተም ታዲያ ቶሎ እንዲደርሳችሁ ይህን አካውንት ሰብስክራይብ እንዲሁም የደወል ምልክቷን በመጫን ላይክ እያረጋችሁ ቀጥሉ። ይመቻችሁ።